ሰላም እንኳን ወደ ናሽናል አይዲ ሶሉሽን በደህና መጡ። ዛሬ ስለ ኢትዮጵያ ብሔራዊ መታወቂያ ምን እንደሆነ፣ ጠቀሜታውስ ምንድነው፣ እንዴት ነው የምንመዘገበው፣ ከተመዘገብን በኋላ ምን ማድረግ አለብን የሚሉትን ጥያቄዎች በዚህ ቪዲዮ እንመልሳለን። እስከ መጨረሻው በጥንቃቄ ይመልከቱ። ናሽናል አይዲ ሶሉሽን ፋይዳ መታወቂያ ምንድነው? የኢትዮጵያ ብሔራዊ መታወቂያ የዜጎች ደህንነት እንዲጠበቅ እንዲሁም የአገልግሎት ሰጪ ተቋማትን አሰራር ዘመናዊና ፈጣን በማድረግ መሰረት የሚጥል ሲሆን አሰራሮችን ለማሻሻልና መልካም አስተዳደር ለማዘመን አስተማማኝ መፍትሄ ነው። በመሆኑም የፕሮግራም መንግስታዊና የግል አገልግሎት መስጫ ቦታዎች ላይ ያሉ ሂደቶችን እንዲፋጠን ተደርጎ የተሰራ ነው። አንድ ሰው አንድ ነው በሚል መልእክት በሀገር አቀፍ ደረጃ ምዝገባ እያካሄደ ይገኛል። ጠቀሜታውስ ምንድነው? የብሔራዊ መታወቂያ ከሚያስገኛቸው ጠቀሜታዎች መካከል ደህንነትና የጤና አገልግሎት ተደራሽነት፣ የዲጂታል አገልግሎትን እንዲሁም ኤሌክትሮኒክስ ግብይትን ማቀላጠፍ፣ ማንነትን በሽታ ስርዓት በማረጋገጥና የማጭበርበር ወንጀሎችን በመከላከል ደህንነትን ማስጠበቅ፣ የተሻሉ ፋይናንስ አገልግሎቶች፣ ሀብት አስተዳደርና ተጠያቂነትን ማስፈል። እንዴት ነው የምንመዘገበው? በመጀመሪያ በአቅራቢያ የሚገኘውን የምዝገባ ማዕከል ይጎብኙ። እነዚህም ማዕከላቶች ብዙውን ጊዜ በመንግስት መስሪያ ቤቶች ወይም በተመረጡ የአገልግሎት ማዕከላት ውስጥ ይገኛሉ። ሁለተኛ፣ አስፈላጊ ሰነዶችን ያቅርቡ። የቀበሌ መታወቂያ ወይንም ማንነትዎንና የመኖሪያ ቦታውን የሚገልጽ ሌሎች ሰነዶችን ይዘው መምጣት ያስፈልግዎታል። ሶስተኛ፣ የባዮሜትሪክ መረጃ ስብስብ፣ የአይንና የጣት አሻራዎች እንዲሁም ፎቶ ይሰጣሉ። ከተመዘገብን በኋላ ምን ማድረግ አለብን? የፋይዳ ልዩ ቁጥሮ በስልኮ ሲደርሱ በካርድ መልክ ይወስዳሉ። ስለ ፋይዳ ብሔራዊ መታወቂያ አዳዲስ እና ትክክለኛ መረጃ በየዕለቱ እንዲደርሱ ይህን ቻናል ሰብስክራይብ ያድርጉ። ናሽናል አይዲ ሶሉሽን